ሀሳቡ ካለ የማስተባበሩ ስራ ነው ማለት ነው ከኛ ከሁላችንም የሚጠብቀው። ሰላም እንዴት ናችሁ? የዲጄ ሳሚ ዜማ ዩቲዩብ ፋሚሊዎች አማን ነው። እኔ ያለው እግዚአብሔር ይመስገን። ኪነ ጥበብን ለልብ ህሙማን በሚል ርዕስ እንደዚህ የተሰባሰበን ሲሆን እንደ እግዚአብሔር ፍቃድ አንድም ይሁን 10ም 100ም ሰው ለማሳከም የሚሆን እርዳታ ለማሰባሰብ ነበር እዚህ የተገናኘ ነው። እዚህም ፕሮግራም ላይ ብዙ ተጽዕኖ ፈጣሪዎች፣ አርቲስቶች፣ ቲክቶከሮች፣ በሌሎች ሙያ ላይ ያሉት በጣም ብዙ ሰዎች ተገኝተው ነበር እና እኛ ኢትዮጵያውያን ለመልካም ተግባር ለበጎ ተግባር እንደዚህ ስንተባበር በጣም ደስ ይላል እና የዩቲዩብ ፋሚሊዎች የዲጄ ሳሚ ዜማም እዚህ ቦታ ላይ ተገኝተው ነበርና ያለውን ፕሮግራሙን ለእናንተ ለማሳየት በዚህ መንገድ ሞክሬያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻል። I'ma pull up to the club with tequila in my cup. Pour it till I've had enough. Feel the empty in my heart. I'ma pull up to the club with tequila in my cup. Pour it till I've had enough. Feel the empty in my heart. Na 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 na. Yeah yeah. Na 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 na. Yeah yeah. የዚህ ቀን ሀሳብ ተባባሪ የሆናችሁ ስፖንሰሮች፣ የጥበብ ባለሙያዎች፣ ዲዛይነሮች፣ ሞዴሎች፣ ሙዚቀኞች፣ ቲክቶከርስ፣ ተጽዕኖ ፈጣሪዎች ሁላችሁ በእውነት ላደረጋችሁልን ነገር በሙሉ በራሴም በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል ስም ልባዊ ምስጋናዬን ላቀርብላችሁ እወዳለሁ። በእውነት በጣም ደስ ይላል። ሰዎች በተለያየ ጉዳይ ይሰባሰባሉ፣ የተለያየ ነገር ገንዘባቸውን ያውላሉ። እንዲህ ላለ ደግሞ ለተቀደሰ ዓላማ የህፃናትን ልብ ለመጠገን ተስፋ ለማስቀጠል እንባ ለማበስ መዋል መሰብሰብ ግን እጅግ በጣም መታደልና መመረጥን ይጠይቃል። ሰዎች ገንዘብ ስላላቸው ብቻ አይረዱም። በነገራችን ላይ በጣም ብዙ ባለሀብቶችን እናውቃለን። ምናልባት ለእርዳታ ጉዳይ ስንላቸው መብታቸው ቢሆንም በራሳቸው ገንዘብ ወገቤን የሚሉ ለሌላ ጉዳይ ግን ገንዘቦችን ሲበሱ ነው የምናየው ማለት ነው። እናንተን ዛሬ እንደቀላል የምታዩት ጥቂት አስተዋጽኦ፣ ጥቂት ገንዘብ ያዋላችሁ ጥቂት ጊዜ ነገ የህፃናትን ልብ ይጠግናል። አንድ ህፃን ታክሞ ድኖ ወደ ትምህርት ቤት እንዲሄድ እንደዚህ ኩዮቹ እንዲቦርቅ ደግሞ ተስፋውን ማስቀጠል የሚያስችል ነውና ትልቅ ነገር ነው ያደረጋችሁት እና ለዚህ ለተቀደሰ ዓላማ ስለተመረጣችሁ በእውነት በጣም እድለኞች ናችሁ። በስኬት ለኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል እንደሆነ ማለት ከተቋቋመ ወደ 30 ዓመት ገደማ ቀና ልብና እቅዱ ሀሳቡ ካለ የማስተባበሩ ስራ ነው ማለት ነው ከኛ ከሁላችንም የሚጠብቀው። ኪነ ጥበብን ለልብ ህሙማን ብሎ ሞዴል ዞላ የዛሬ 3 ዓመት ሲጀምር የነበረው ከባድ የተባለ ውጣ ውረድን እኔ አስታውሳለሁ በግሌና ከፍተኛ ዋጋ የከፈለበት ለ10 ለ15 ለ20 ህጻናት መፍትሄ መሆን ከቻልኩኝ ብሎ አስቦ ነው። እንደ አንድ ሶሻል ሚዲያም ላይ እንደሚንቀሳቀሰው በሞዴሊንጉ በአርቱም ላይ ትልቅ ስም እንዳለው ሰው ይህንን ነገር ለብቻው ጀምሮ ብዙዎችን እና አርቲስት መሰረትም እዚህ አብረዋሉ። በጣም ከ3ቱንም ዓመት እንግዲህ እሷም ከጎኑ አለችና ይህንን ሁሉ እገዛ ተደርጎለት እስከ ዛሬ ድረስ ከ19 በላይ ህፃናት ታክመዋል። አሁንም ደግሞ ወደ 2 ሚሊዮን ብር ተሰብስበዋል። ይሄ በጣም ትልቅ ነገር ነው እና እኛም የየራሳችንን የቤት ስራ እየወሰድን የኛ ስራ ማስተባበር መሆን ያለበት። የማስተባበሩን ስራ ብንሰራው ገንዘብ ያለው ገንዘቡን ቢሰጥ፣ ገንዘብ የሌለው ደግሞ ሶሻል ሚዲያ ላይ ተከታይ ተጽዕኖም ያላቸው ብዙ ልጆች እዚህ ውስጥ ይታዩኛልና ይህንን ስራ መስራት እንችላለን ማለት እፈልጋለሁ።
አንኳኩ ስላለ የተስፋችን ጌታ ለመውደድ ደመና ደጅህን ስመታ የእጅ ቁስል ማባት እግሬ መንቀጥቀጡ ቆሜ ከበራሁ ህሊሎቹ ሲወጡ ኳኳኳኳኳኳ አሁን ተኛኝ ከወጡበት ቤት ለእኔ የሚበቃ ሁሉም አልቦ ነበር። አሁን ፈታይ እንዳይሞደድ ደግሞ ታስገባኝ ስማ ኳኳኳኳኳ አሁን ትኖራለህ፣ አሁን ትሰማለህ። ከልብህ ለመግባት ደጅ ሰው እንዳለ ከፍተህ ስትወጣ መኖር እንዳለ ኳኳኳ አይገርማችሁም? ሰዋል ሁለተኛ ነገር ነገርሽ ነበር። መች ነበር ቻላንኩ? መች ነበር ያቀፈኝ? መች ነበር የሳምኩ? መቼ ነበር ከጉያህ ያምልጥ አይነህን እያየሁት ብሎኛል። በዙሪያ ሳልጽፈ ተቀመጥ ከማታ ዛሬ ሳይረዝምብኝ መች ነበር አይነካ? ብተማ አልሰማኝ ኖሮ አፌ ብዙ አውርቶ ስልክ ሲያነጓል ልቤ መሄድ ፈርቶ ቀን አመትን ሲያነግረኝ ሰክቶ ተራራቅን አይደል ቦታ ግንቡ ለያል ውበትና